በበጋው የዝውውር መስኮት ደካማ ጅማሮን አሳይቶ የነበረው የሰሜን ለንደኑ አርሰናል የዝውውር መጠናቀቂያው ሲቃረብ ከባድ የሚመስሉ ትልልቅ ዝውውሮች ላይ የነቃ ተሳትፎ ማድረግ ቀጥሏል። የኒውካስትል ዩናይትድ የመሃል ሜዳ ደጀን የሆነውን ብራዚላዊ ብሩኖ ጉማሬሽን የግሉ ባደረገበት ማግስት ለመድፈኞቹ ልብ የሚያሞቅ ወደ ታላቁ ዝውውር በበላይነት ሊገቡበት የሚችሉበት አዲስ ዜና ከወደ ስፔን ተሰምቷል። ቪኒሺየስ ጁኒየር ከሪያል ማድሪድ የቀረበለትን የውል ማራዘሚያ ውድቅ ማድረጉ ተሰምቷል። ቪኒሺየስ ጁኒየር ከሪያል ማድሪድ አመራሮች ጋር ስብሰባ ተቀምጦ የነበረ ቢሆንም የቀረበለትን የውል አራዘም ጥያቄ ውድቅ አድርጎ ስብሰባው በአጭሩ የተጠናቀቀ ሆኗል። ቪኒሺየስ 23 ሚሊዮን ዩሮ የኮንትራት እድገትና 50% የምስል መብት ሽያጭ ቢቀርብለትም የሮክ ኔሽንስ ኤጀንቶች 29 ሚሊዮን ዩሮ ዓመታዊ ክፍያን ብሎም 100% የምስል መብትን ለብራዚላዊ ኮከብ ይገባል ብለዋል። ይህን አታካቻ 11 ወር የፈጀ ክርክር በቪኒሺየስ የመጨረሻ ውሳኔ ፍጻሜውን ያገኛል ተብሎ ይጠበቃል። የመድፎ አመራሮች የኋላ መስመራቸውን ይበልጥ ለማጠናከር በዊሊያም ሳሊባ የጉዳት ሁኔታ ተመርኩዘው ኤዝሪ ኮንሳን ለማስፈረም የመጀመሪያ እርምጃቸውን ጀምረዋል። በቀጣይ ቀናትም ጠለቅ ብለው ወደ ዝውውር ገበያው ይገባሉ ተብሎ ይጠበቃል።